ለውጦች ያየንበት ስራ ነው ተሰርቶ ያየሁት። ማለት እንደዚህ ይዞታ የሌለው አጥር የሌለው አልፈ ስትሄድ በጣም ከፍተኛ የሆነ ሽታ የነበረበትና የአካባቢውን ማህበረሰብ ጭምር የሚበክል ነው የነበረ። ይሄንን በማስተካከል ረገድ የተሄደበትን ርቀት እኔ በግሌ በጣም ከፍ አድርጌ ነው ማየው። ቅድም እንዳላችሁት አስተያየት ሰጥታዎች የዚህ ቄራ አገልግሎት አሁን ባለው ደረጃ ጥገናን በማድረግ አዳዲስ ስራዎችንም ጭምር በመስራትና ይዞታው እንዲከበር በማድረግ ረገድ ከተማ አስተዳደሩ የሄደበት ርቀት በጣም ደስ የሚል ነው። እንደተባለው ማህበረሰባችን ጤነኛነቱ እንዲረጋገጥ ከተፈለገ እንዲህ አይነት ቄራን ማዘመን ከዚህም በላይ ደግሞ ደረጃውን የጠበቀ ደግሞ ወደፊት ደግሞ ከተማ አስተዳደሩ ከራሱ ገቢ ጋር የተሻለ ሲያገኝ ደረጃውን የጠበቀ ከፍ የማድረግ ስራ እንደሚሰራ ማንጠራጠርበት መነሻ ሁኔታ ዛሬ እያሳየን ነው። ስለዚህ ይሄንን አሁን ያየነውን ነገር ዘለቄታ እንዲኖረው በማድረግ ረገድ ማህበረሰቡ በየቦታው ከመጠቀም ይልቅ እዚህ ቄራ ላይ መጠቀም መቻል እንዳለበት መያዝ አለበት። በሌላ በኩል ደግሞ ዳር የሚጠቀሙ ሰዎችንም ወደዚህ ህጋዊ ሆነው እንዲመጡ ማድረግ የከተማ አስተዳደሩ በዚህ ዘርፍ ላይ ያሉ ሙያተኞች ኃላፊነት ወስደው ስራ መስራት አለባቸው። እኔ አንዱ ያስደሰተኝ አሁን ይሄን በመስራት ረገድ ከተማ አስተዳደሩ አንድ የወሰደው ኢኒሼቲቭ ጥሩ ሆኖ በአካባቢያችን ያሉ ኮንትራክተሮች በተለይ ደግሞ ወጣቶች የተደራጁ ኢንተርፕራይዞች 40 ምናምን ቀን ተሰጧቸው በ28 ቀን መፈጸም እንደሚችሉ ማሳያ ነው። እንግዲህ ይሄ ከፓርቲያችን መነሻ ሐሳቤ የጀመርነውን ፕሮጀክት በአጭር ጊዜ ውስጥ የምንጨርስ መሆኑን ማሳያ፣ በሌላ በኩል ደግሞ አካባቢያችን ላይ እንዲህ አይነት ብርቅዬ የሆኑ መስራት የሚችሉ ልጆች እንዳሉ ማሳያ ሁሉ ነው። ይህንን መጠቀም መቻል አለብን። በሌላ በኩል ግን እኔ የአካባቢው ጽዱና ሳቢ ማራኪ ይሁን ከተባለ ማህበረሰባችን ከእንዲህ አይነቱ ህገወጥ ስራ መቆጠብ መቻል አለበት። በነገራችን ላይ ሰውን በመቅጣት አይደለም ማስተማር ያለብን። እንደተባለው መክረው ነግረው በዚህ ሲስተም የማይገባ ሰው አስተማሪ የሆነ እርምጃ መወሰድ አለበት። ግን ደግሞ በማስተማር አካባቢን ለበሽታ መበከል ጥሩ እንዳልሆነ ከነገር ነው ማህበረሰባችን ወደዚህ መጥቶ ሊጠቀም የሚችልበትን ሂደት መፍጠር አለበት። ከተማ አስተዳደሩን የሙስሊም ማህበረሰቡን የኦርቶዶክስ እምነት ተከታዩ ማረጃ ቦታው እንዲህ በተደራጀ መልኩ ተዘጋጅቶ እንዲጠቀም ለማድረግ የተሄደበትን ርቀት በጣም ይበል የሚያሰኝ እንደሆነ መያዝ መቻል ያለብን። ከዚህ ውጭ ግን ሌላ ቦታ ላይ የሚጠቀም ሰው ካለ ደግሞ ቅድም እንደተባለው ከተማ አስተዳደሩ ብዙ የገቢ አርዕስቶች አሉ። ይሄንን በአስገዳጅ ሁኔታ ነገም ጭምር ከነገም ወዲያ ጭምር ጀምረ ነው የምንተው ሳይሆን በአስተማማኝ ደረጃ ውጭ የሚጠቀሙ ሰዎችን በአግባቡ እየቀጣነ እያስተማርን የምንሄድበት ሂደት እንደሚፈጠር ታሳቢ መደረግ አለበት። እዚህ አገልግሎት የምንጠቀም ሰዎችና ሌላውንም ማህበረሰብ ጭምር አነቃንቀን የልኳንዳ ቤቶች እና ሌላው ማህበረሰብ በጋራ ሆኖ ስጋው በተሽከርካሪ ወደ ማረጃ ከማረጃ ቦታ ወደ መሸጫ ቦታ ሊሄድ የሚችልበትን እድል መፍጠር አለብን። ይሄ አንድ ስራ ነው። ስጋውስ ወደዛ የሚሄድበት እድል ብለን ደግሞ በሚቀጥለው ጊዜያት ደግሞ ከተማ አስተዳደሩም ባለሀብቱም እኛም ጭምር ተጋግዘን አሁን እናለማለን ብለን እንዳሰብነው ልማት ሁሉ ይህንንም አገልግሎት የሚሰጥ ተሽከርካሪ መግዛት አለብን። ማን ደፍረውን ነገር ደፍረን መግባት መቻል አለብን። ለምሳሌ ከዚህ በፊት ቆሻሻን በጋሪ ነው የጀመርነው። በሂደት ግን ወደ ተሽከርካሪ መግባት ተጀምሯል። አሁን ላይም ይህንንም ወደዛ ተግባር ለመግባት በተለይ የሚቀጥሉ በጀት ዓመት ላይ ከተማ አስተዳደሩ አንድ የእቅዱ አካል አድርጎ እዝም ያለን አካላት ደግሞ አብረን ተባብረን ከተማ አስተዳደሩን በማገዝ ረገድ በገንዘብ በጉልበትም አድርገን በተሽከርካሪ በታሸገ መልኩ ሊደርስ የሚችልበትን እድል በመፍጠር ሁላችንም ኃላፊነታችን እንድንወጣ ለማድረግ ነው። በሌላ በኩል ግን ከተማ አስተዳደሩ ይህን ኢኒሼቲቭ ወስዶ ይዞታውን በማረጋገጥ ቅድም እንደተባለው አልፎ ለመሄድ በጣም የሚያስጠላ የነበረበት ዛሬ ላይ ፈሳሽና እንዲሁም ደግሞ ቁርጥራጭ የሚቃጠልበትን ቦታ ጭምር እንደዚህ በማዘጋጀታቸው እኔ በጣም ደስተኛ ነኝ። ሁላችንም ከተጋገዝን እውነት ሰላም ከተማ ማህበረሰቡ ልማት እንዲለማለት ይፈልጋል። ልማት የሚለማው ግን አንድ አካል ብቻ በመሮጥ ብቻ አይደለም፣ ማህበረሰቡም አብሮ በጋራ ርብርብ ካደረገ ነውና ጉልበታችንም ገንዘባችንም ጭምር ሳንሳሳ ሌሎች አካባቢ ላይ የምናየውን ልማት ለማምጣት ሁላችን ቁርጠኛ ሆነን ከከተማ አስተዳደሩ ጋራ በጎን በሀሳብም በገንዘብም ምክር እንድንሰጥ ለማሳሰብ ነው። ባየሁት ነገር ግን ከልብ ተደስቻለሁ። በርቱ፣ ጠንክሩ። ከልብ ምስጋና አለኝ።